ልቧን እንኩላሊቷን አንዳንድ ነገሮቿን ገንዘብ እንስጣችሁና እሱን ስጡን። አሁን እንትኑ ኮማ ውስጥ ያለችው እሱ መነቀል አለበት። እሱ ከተነቀለ ልጅቱ ኦልሬዲ ትሞታለች። ከሞተች ደግሞ ወደ ኢትዮጵያ ነው የምትሄደው። ኢምባሲ ስንት ሰዓት መሰለሽ? እስከ 4 ሰዓት ድረስ እየሰሩ ነበረ ከጓደኛዋ ጋር ሆነው ማለት ነው። ሰዎች ከቤት አልነበሩም። የሰውየው ልጅ ብቻ ቤት ነበረ። ከዛ ለረፍት ገብተው ተኙ። ሲተኙ አንኮራፍታ ማታውቀውን በኃይለኛው ታንኮራፋለች አለች ጓደኛዋ። ስጠራት አለች መልስ የለም፣ ስጠራት መልስ የለም አለች። ከዛ ለሰውየው ልጅ ሂጄ ነገርኩትኝ። የሰውየው ልጅ ደነገጠና አምቡላንስ ጠራ አለች። ከዛ ሐኪም ቤት ገባች። አቅራቢያ ባለው ሐኪም ቤት ገባች። ከሐሙስ ዕለት ጀምሮ እስካሁን ድረስ ኦልሬዲ ማሽኑ ምኑ ተተክሎላታል፣ ግን ምንም አይነት ትንፋሽ የላትም ልጅቷ። አሁን ኬማዊስት ናት። አሁን ዛሬ ነው ሰውየው ኦልሬዲ የአክስቷ ልጅ እንትን አቡዳቡ ያለች ኮንትራት ቤት 7 ዓመቷ ነው። እዛ ለእሷ ደውሎ ሰውየው ነገራትኝ ማለት ነው። ሲነግራትኝ እሷ ደግሞ ለእኔ ደወለችልኝ። ከዛ እኔ ኦልሬዲ ገና ራስ ነኝ፣ መንቀሳቀስ አልችልም። ባለቤቴ ሄደ እዚህ፣ እሷም እዛ መጣች። ሄደው ሲያዩትኝ ኦልሬዲ ልጅቷ ምንም ነገር መተንፈስ አትችልም። ከዛ ሲያናግራቸው እንትኖችን ሐኪሞችን ሲያናግራቸው ከ3 ቀን በላይ ከዚህ ውስጥ ማቆየት አንችልም። ልጅቷን ልቧን እንኩላሊቷን አንዳንድ ነገሮቿን ገንዘብ እንስጣችሁና እሱን ስጡን። አሁን እንትኑ ኮማ ውስጥ ያለችው እሱ መነቀል አለበት። እሱ ከተነቀለ ልጅቱ ኦልሬዲ ትሞታለች። ከሞተች ደግሞ ወደ ኢትዮጵያ ነው የምትሄደው። ኤምባሲ ካለ የእናንተ ወደዚህ ውስጥ ጣልቃ የሚገባ ነገር ካለ ማሳወቅ ትችላላችሁ ተባሉ ማለት ነው። ከዛ በቃ እንዴት ማለት ስትሰራ ቆይታ እንዴት ተኝታ በድንገት ሰት ትላለች። ይሄኔ ደግሞ በቃ ለሙኒስ ደውላት አላነሳልኛለች። ለመሲስ ደውል አላነሳ ስትለኝ ለሷ ለነጽ ደውልኩላ ነጽ ያስገባች። የት ናት? እዚህ ሚራክል ጋርደን እዚህ ዱባይ ያው እዚህ ዱባይ ነው። ኮንትራት ናት። ሜድ ሴንተር ነው ምናምን ነገር ነው የሚለው። እሺ ኮንትራት ናት። ኮንትራት ነች ልጅቷ። በግል ነው የተያዘው ወይስ በመንግስት? ከግል ይመስለኛል። የግል ነው ሳርዬ፣ ሜዲክ ክሊኒክ የግል ሆስፒታል ነው። ለምን ከግል ወጥተው የመንግስት አይወስዷትም? ኬማው ውስጥ ያ በጣም አሪፍ ሆስፒታል ነው ሳርዬ፣ በጣም ጎበዞች ናቸው ዶክተሮቹ። ተስፋ እንትን ካላሉ እንደዛ ማለት ኦልሬዲ ከኬማው ውስጥ ከወጣች የምተነፍሰው በዛ ኃይል ነው። እሱ ከተነቀለ ሳሪ ኮማ ማለት ታውቂያለሽ ማገዣ ነው። ማገዣውን የሚያቆዩት ለምንድን ነው? የሚያደርጉት ነገር ካለ ለምሳሌ በኦፕሬሽን አድርገው የሚያተርፏት ከሆነ የሚቀጥሉት የሚቀንሱት ምናምን ነገር ካለ በዚህ እናቆያት ይላሉ። ይሄ ግን ያለቀ ጉዳይ ስለሆነ ነው እናንሳው የሚሏቸው። ገባሽ? እዚህ ሀገር ደግሞ ያለ ቤተሰብ ፍቃድ ያለ ቤተሰብ ፊርማ አንድም ነገር አይደረግም። አንፈልግም እስካሉ ድረስ ማንም የሚያስገድዳቸው የለም። ግን ከዚህ በላይ መቀመጡ ሆፕለስ ኬስ ስለሆነ ነው። ገባሽ አይደለ? ያለበት ሁኔታ ጥሩ ባይሆን ነው እንጂ ተስፋ ያለው ነገር ላይ እናንሳ ብለውም አይጠይቁም ጭራሽ። የግል ሆነ የመንግስት ሆነ ባለቤትሽ ዷያት አሁን እዛው ናቸው ያሉት። የአክስቷ ልጅም ባለቤቴም ሁሉም ከዛው ናቸው። እና ሙኒቲያውን ስልክ ቁጥር ሰጠኝ ነበር፣ ደውለውለት ነበር። እኔም እዚህ ደወልኩ፣ እሱም እዛ ደወለ። ኦልሬዲ ፓስፖርቷን የፓስፖርት ቁጥሯን የሰውየውን ቁጥር ፈልጋለሁ አለ። ሎኬሽን ምናምን ላኩለት። ቪዲዮ ነበረኝ ኮማ ውስጥ የሆነችበት ቪዲዮ፣ እሱንም ላኩለት። እኔ አያታለሁ ምናምን ብሎኛል። እስኪ እያወሩ ነው ከሱ ጋር፣ እዛው ናቸው። ምን ሆና ነው በእናትሽ? እንጃ። እህቷንም ደግሞ እኮ ያን ቀን ነው ሐሙስ ዕለት ደውላ ዋልታ ነበረ ከእህቷ ጋር። በእርግጥ ደውላ ወርታ ተናዳ ነበር አለች። ኢትዮጵያ ካለችው ጋር በምን ምክንያት እንደሆነ አላውቅም፣ ግን ትንሽ ተናዳ ነበር ያን ቀን አለች። ከዛ ስራ ተራርተን ጨርሰን ኦልሬዲ ወደ ረፍት ቤት ገባን፣ ተኛን አለች። ከተኛን በኋላ በኃይለኛው ነበር የምታንኮራፈው አለች። አንኮራፍታ አታውቅም አለች። ደንግጬ ስቀሰቅሳት መልስ አጣዋለች። ከዛ ደንግጬ ለሰውየው ልጅ እጅ ጠራሁት። መጦ ሲያያትኝ ትንፋሽ የለም። አምቡላንስ ተጠራች፣ ወዲያው ገባች ወደ ሐኪም ቤት። ስቲል እስካሁን ድረስ መተንፈስ አትችልም። አይዶንም ምንም አገልጽም። ኦልሬዲ እንትኑ ጋር ቪዲዮ ጋር እኮ ሁሉ ነገሯ ያሳያልኝ። እዛ መግለጽ አትችልም። አይኗን ምንም
በቃ የለም እንደሞተ ሰው ነው በቃ ጸጥ። ቪዲዮ ሲያደርጉልኝ ራሱ በሳይለንት ነው ያደረጉት። ምንም አይነት እንትን የገባ ድምጽ ምናምን የለም በቃ አንቺ ታውቂያታለሽ? በአካል ዘመድሽ ናት? የእሷን ያክስት ልጅ ነው እኔ የማውቃትኝ እንጂ እንዲሁ በኦንላይን ነው በጣም የምተዋወቀው እንጂ በአካል አላውቃትም። ሞር እነሱ ኮንትራት ቤት ናቸው፣ መውጣት አችልም። ታውቂያታለሽ አንቺ በአካል? በአካል ያክስቷን ልጅ ነው የማውቃትኝ። እሷን በአካል አላውቃትም። እኔ ከዚህ ከመጣሁ 17 ዓመቴ ነው። አላውቃትም። አታልቅሽ ማሪሽ፣ አታልቅሽ። እሷ ኮንትራት ረዥም ዓመት ሰርታለች? አልሰራችም። እችኛዋ ናት ረዥም ዓመት የሰራችው። ገና አዲስ ናት ቤት ኦልሬዲ 3 ዓመቷ እዚሁ ቤት። ያን እንዴት እንደዚህ ልትሆን ቻለሽ? ማለቴ ተናዳ የሆነ ነገር ጠጥታ የሆነ ነገር እንትን ብላ ይሆን? በምርመራ አይገኝም እንዴ? ሳሪ የጠጣችው ነገር ካለ ይገኛል። ያው ስልሽ ከጎዳት በኋላ ከሆነ ብዬ ነው እኮ። ግን ይናገሩ ነበራ። ግን ምንም የጠጣችው አለ ብለዋል። የተመረዘ ነገር ነው ምንም ነገር የለም አላሉም። ልጅቷ መዛ ስንጠይቃት ምንም ነገር የለም ነው ያለችው። በቃ ሲሰሩ ቆዩ። ቀጥታ ወደ ረፍት ቤት ገቡ። የተወሰነ ተናደደች አለች። አንቺ በቃ ተይ ምናምን ብዬ እኔ ተቆጣኋት አለች። ተኛን አለች። ከዛ በኋላ በቃ ምንም በዛው እንደተኛች ነው የቀረችው። ስቀሰቀሳት ምንም መልስ የለም ነው ያለች። ሰዎች ቤት አልነበሩም ነው ያለችው። ሰዎቹ የሉ። እሺ አሁን ያክስቷ ልጅ ሄደች እዛ ልታያት ሐኪም ቤት ጠየቀች። ባለቤትሽ ጠየቀ? ነቲጃው እዛው ናቸው። እሷ በቃ ዛሬ ነው የነገሯትኝ። ሰውየው 80 ሺህ ብሬን ጨርሻለሁ፣ እዚህ በላይ ግን ምንም ነገር መክፈል አልችልም። ስለዚህ እትሽን ወደ ኢትዮጵያ ላሳፍራት ነው መጣሽ መታይ ከሆነ እይ ብሎ ቪዲዮንና ድምጽ አርጎ ላከላት ማለት ነው። እሺ ለቲጂ ማለት ነው። ከዛ ቲጂ ለኔ ደወለችልኝ ወደዚህ ማለት ነው። እሷ አሱ ናት የደወለችልኝ። እሷ ሳትሆን ጓደኛዋ ቲጂ ማናገር አትችልም። ያክስቷ ልጅ እንዲሆናለች ተሎ ድረሱላት፣ ሄዱላት እናንተ ናችሁ ቅርብ ብላ ማለት ነው። ከዛ ሎኬሽን ምናምን ሰውዬው ላከልን። ኦልሬዲ እሷም ከአቡዳቢ መጣች። የኔ ባለቤትም ከዚህ ብድግ ብሎ ሄደ ማለት ነው እኮ። ያው እንደዚህ ምንም እነሱ ሐኪሞቹ እንትን ማለት ምናምን አልቻሉም አለ። የእንግሊዝኛ ፐርፌክት ስለሆነ አውርቷቸው ነበር እሱ ማለት ነው። እና ከዚህ በላይ አንደኛ ከ3 ቀን በላይ መቆየት አትችልም ከዚህ። ሁለተኛ ደግሞ ማሽኑ ከተነቀለ ልጅቷ ኦልሬዲ ትሞታለች። ስለዚህ ስለምትሞት እናንተ ብር የሚያስፈልጋችሁ ከሆነ ልቧን፣ እንኩላሊቷን፣ አንዳንድ ነገሯን ስጡን። ልጅቷ ይሄን እናውጣና ሬሷ ኢትዮጵያ ይግባ አሉኝ አለ። እንደዛ ሲሉኝ ቀጥታ ወደ ኢትዮጵያ ደውለው ለእህቷ ለቤተሰብ ሲጠይቁ እህቴ ምንም እንድትሆን አልፈልግም፣ ቀጥታ ሙሉ አካሉ ይምጣልኝ ብላለች እዛ ያለችው ማለት ነው። ከዛ በኋላ እኔ ደግሞ እንዴት ስሰራ ቆይታ እንዴት በድንገት ልትሞት ቻለች? ከዛ እንዴት እንትን ልትል ቻለች አልኩት። እስቲ ቆይ እነ ሙኒት እነ ሳሪ ይስሙ ምናምን ብዬ እኔ ወደዚህ መጣሁ ማለት ነው። ሰውየው ኤምባሲ መግባት ካለበት ኤምባሲ ማሳውቁ፣ ለምታሳውቁት አካል አሳውቁ፣ እኔ ከዚህ በላይ አልችልም ነው ያለው። አሉ ሰዎች ራሱ እዛው አብረው አሰሪዎቿ እኮ። ግን አሁን እንደዚህ የታመመችበት ኬዝ ምናምን ሐኪም አይናገርም? የልብ ችግር ነው የምን ችግር ነው የምን ችግር አይናገርም? እኔ እንጃ እሱን አልሰማሁም። ሳርዬ ልቧንና ኩላሊቷን እናወጣለን ብለዋል ካለች የልብ ችግር የለባትም ማለት ነው። የልብ ችግር ብቻ አይደለም፣ ምንም አይነት ህመም ሰውነቷ ውስጥ ቢኖር ኖሮ ያ አይባልም። እንደገና ደግሞ አሁን ነገ ማሽኑን ሲነቅሉት ኦልሬዲ ወደ ፖሊስ ምርመራ ነው የምትሄደው። ፖሊስ ምርመራ ከጨረሰ በኋላ ነው ኤምባሲ ፕሮሰሱን የሚጀምረው። የፖሊስ ምርመራው ኖርማል ሞት ነው የሞተችው ኖርማል ነው ሲባል ነው የሚቀጥለው። የምትጠራጠሪውም ነገር ካለ ይታወቃል ማለት ነው። ገባሽ? እስካሁንም ይነገር ነበር የሆነ ነገር ቢኖር
ግን ማሚዬ እንደዚህ ድንገተኛ አለ ሀርታታ ካልሆነ በስተቀር ድንገተኛ ሞት አለ። ሁሉ ነገራቸው ጤነኛው ነው። እናቴ ያረፈችው እንደዚህ ነው። ምንም ነገር ስትመረመር አንድ ነገር የለም። አንድ ነገር የለም። ሙሉ ጤነኛ የፈጣሪ ጥሪ በቃ ማለት ነው። አሁን እኮ ቡሪት ብደው ታውቂያለሽ? ያኔ አሁን እንትኑ ኬማዊው እንትኑ ይሄ ከተነቀለ በቃ ኦልሬዲ እሱ ከተነቀለ እኮ ሳሪ ትሞታለች። በህይወት አትኖርም። ሳሪ በማቆይኛ እንደሷ አይባልም። አንድ ነገር የለውም ብለው መሰለኝ አይደል ማሚ? አልኩሽ እኮ ሰኒ ምንድነው የምልሽ? በማሽን የሚያቆዩቸው ሰዎች ለምንድን ነው የሆነ ተስፋ ኖሮ ኩላሊት ቀደን ብንጠግን ወይም ኩላሊቷ ላይ እንዲህ ብናደርግ ልጅቷ ወደ ኖርማል ትመለሳለች ተብሎ ተስፋ ላለው ነገር ነው። ገባሽ? የሆነ ነገር አድርገው የሚያመጡት ለውጥ ሲኖር ነው የሚያስቀምጡት። ግን 2% ኖሮት እንደዛ አድርገው 1% ኖሮት አይነቅሉም። ይሄ በህግም በምንም የሚያስጠይቃቸው ነው። ኢቭን አሁን ቤት